ቅዱስ ያሬድ ለኢትዮጵያ በሙሉ ለቤተክርስቲያን ብቻ አይደለም ለኢትዮጵያ በሙሉ ሙሉ አካሏ ነው። ለቅዱስ ያሬድ እና ለኢትዮጵያ የምንሰጣቸው ምሳሌ አዳም ሔዋንን እግዚአብሔር አምላክ በመጀመሪያው ሰው አዳምን ፈጠረ። በሁለተኛው ሰው ሔዋንን ፈጥሮ ጎኑ ሀፍቱ ላይ ሲያስቀምጥለት አያትና ምን አለ? ዛቲ ስጋ እምስጋዬ ወዛቲ አጽም ማጽምዬ ለትኩነኒ ብሲትዬ። እቺ አጥንቴ ናት፣ እቺ ስጋም ስጋዬ ናት፣ ሚስቱ ነኝ እንዳለው ቅዱስ ማን ነው አዳም ሔዋን እንዳንዳላት ቅዱስ ያሬድ ለኢትዮጵያ ዛቲ ስጋ እምስጋዬ ወዛቲ አጽም ማጽምዬ ማለት ከዚሁ ከኢትዮጵያ አጥንት ከኢትዮጵያ ስጋ ተገኝቶ የኢትዮጵያ አጥንትና ስጋ ሆኖ ኢትዮጵያን ከእግዚአብሔር ጋር ያገናኘ በአዳምና በሔዋን ስጋና አጥንት ተመስሎ ቢነገር ለቅዱስ ያሬድ ይበዛበታል እንጂ አያንሰውም።